ሰላም እንዴት ናችሁ? የኦሬንጅ ግሌዝ አሰራሩን ባላችሁ መሰረት ዛሬ የግሌዝ አሰራሩን ይዤላችሁ መጥቻለሁ። የሚያስፈልገን አንድ ብርቱካን ነው። አነስ አድርጌ ስለምሰራው አንድ ብርቱካን የተጠቀምኩት። ፍሬውን እዚህ ጋር ለቅማችሁ ማውጣት አትርሱ። ግማሽ ካፕ ስኳር አድርጌያለሁ። አንድ ሾርባ ማንኪያ ዱቄት አድርጌያለሁ። በዱቄት ፋንታ የበቆሎ ዱቄት ብታረጉ ይመረጣል። ከለሩን ብዙም ብርቱካኑ ስላልወደድኩት ኦሬንጅ ከለር ከትቼበታለሁ ማለት ነው። እናንተ ቆንጆ ብርቱካን ካገኛችሁ መክተት አይጠበቅባችሁ። በወንፊት እንደዚህ እናጥልለን ብረት ድስታችን ላይ እናደርጋለን። ከዛ ጠደን ማማሰል ነው። የምንፈልገው ውፍረት እስኪደርስልን ድረስ እያማሰልን መቆየት ነው። እንደዚህ ያደረግን በደንብ እያማሰልን እያየን የምንፈልገው ቴክስቸር ላይ ሲደርስልን የገበታ ቂቤ ወይም ደግሞ የአትክልት ቂቤ መጠቀም ትችላላችሁ። ለጾም የምትፈልጉ የአትክልት ቂቤ ተጠቀሙ። እንደዚህ ሆኖ ደርሶልናል። የምንፈልገው የፍሪጅ እቃ ውስጥ እንደዚህ አድርገን እንከታለን። በጣም ነው የሚጣፍጠው። በጣም ቆንጆ ነው። ከገበያ ላይ ግሌዝ ከመግዛት ለኬክ እንደዚህ መስራቱ አሪፍ ነው ማለት ነው። እኔ እንደዛ የምጠቀመው እዚህ ጋር ፍሌቨር የኦሬንጅ ፍሌቨር አድርጌበታለሁ። ስለዚህ አመሰግናለሁ። ባይ